ሰላም እንዴት ናችሁ? ውድ የቼልሲ ቤተሰብ እኔ ያውላችሁ እኔ በጣም ትናንትና ደስ የሚል ነገር ያየሁት ነገር ምን መሰላችሁ? ይሄ ልጅ ነው። ይሄ ልጅ ምን አይነት ልጅ እንደሆነ ምን አይነት እንዴት እንደሚችል የምን ፓልሜር ነው? ስለምን ፓልሜር ነው የምታወሩት? ፓልሜር እኮ ሞቷል። በቃ ፓልሜር አሁን ቀዘነ። አሁን እኛ በኔቶ ነው በቃ በጣም ደስ ያለን። በቃ በስማ ይችላል። በቃ ኔቶን እንዴት እንደምወደው በቃ ትናንትና ቼልሲን ተሸክሙ ጫዋታውን እንድናሸንፍ ያደረገው ኔቶ ነው። በቃ በጣም ነበር ሲታገል የነበረው። ይሄ የማሸነፍ ወኔው ላይ ያለው ኔቶ ነው እንጂ ይሄ ቅዘናም የሆነ እንግሊዛዊ ዝም ብሎ በቃ የሆነ ነገር ያገኝና ጥጋቡ ደግሞ መከራ ነው። እናቱን እንዴት እንዳናደደኝ ባዶ ኳስ እየሳት ስንት ነገር ልጆቹ ሲሰጡ ያበላሽ። አሁን ይሄ ልጅ ይሄ ነው አሁን ለእንግሊዝ የወደፊት ምርጥ ተጫዋች ምናምን ይባላል ተብሎ በሚዲያ ተወርቶ ምናምን ያለፈው ልጅ እኔ በጣም ነው እንትን ያለኝ። አሁን ግን እውነት ለመናገር ኔቶ ከክርስቲያኖ ሮናልዶ የሆነ ነገር ያገኘው ነገር ያለ ይመስለኛል። ራሱን አሁን አግኝቷል በቼልሲ ቤት። በቃ አሁን ኔቶን ብቻ ነው አሁን ከዚህ በኋላ ማውራት እንፈልገው። በቼልሲ ማሊያ ከፊት ካሉ ተጫዋቾች መካከል ምርጥ ልጅ ኔቶ ነው። ይሄ ስታቢዮ ዊሊያንስ ምናምን የምትሉት ነገር ገና ያልተረጋገጠ ነገር ስለሆነ እሱን ትንሽ ጊዜ ያስፈልጋል። እሱ በቃ አሁን ኔቶ የራሱን ቦታ አግኝቷል። በቃ አግኝቷል። ይሄ ቅዘናም የሆነ ማን ነበር? ይሄ ማዱኬ ነው ማኑ እዚህ ግራ መስመር ላይ ባዶ ኳስ እያበላሸ ምንም በቃ እንዴት እንደሆነ ራሱ ግራ የገባው ተጫዋች ነው ማዱኬ ራሱ። ግን አሁን በቼልሲ ማሊያ በጣም ከመወዳቸው ተጫዋቾች መካከል አንድ 3-4 ልጆችን ጥራ ብትሉኝ ኔቶ፣ ካይሴዶና ኢንዞ ፈርናንዴዝ ናቸው አሁን በቼልሲ ቤት ምርጥ አቋም ላይ ያሉት። እና ቤተሰብ ይሄን ነው የምላችሁ። በቃ ኔቶ ነው ከዚህ በኋላ የቼልሲ በጣም ማስተር ክላስ የሆነ ተጫዋች ኔቶ ነው። ጎሎን ስላስቆጠረ አይደለም ማኑት ዘማች ስለሆነ አይደለም። እሱ እያደረገ ያሉት ነገር እዩት። በጣም ምርጥ ልጅ ነው። በቼልሲ ማሊያ እንደገና ነው የተወለደው። እዛ ቤት በነበረ ጊዜ እያሳየ የነበረውን አቋም ነው አሁን በቼልሲ ቤት እየደገመ ያለው። እና ይሄን ነው የምላችሁ ቤተሰብ። ይሄን ቻናል ፎሎ በማድረግ ከኔ ጋር አብራችሁ ሁኑ። ታንክ ዩ